አሰልጣኝ ያሬድ አመሰግናለሁ። ተከታታይ ሽንፈት አስተናግዳቸዋል። ዛሬም በተጋጣሚያችሁ ሀዲያ ሽንፈት አስተናግዳቸዋል። በመጀመሪያው አጋማሽ ተመጣጣኝ እንቅስቃሴ ለማድረግ ሞክራችሁ ነበር። በሁለተኛው አጋማሽ ፍጹም የመዘናጋት ሁኔታ ታይቶባችሁ ሽንፈት አስተናግዳችኋል። ከመከላከሉ ጋር አያይዘልኝ ከዛሬው በተሰራበት ስህተት በመከላከሉ ስለሆነ ከሱ ጋር አያይዘ አጠቃላይ ጨዋታው እንዴት እንደነበረ። ያው እንግዲህ መጀመሪያ ከረፍት በፊት እንዳየው ሁለታችንም እኩል ፉክክር አድርገን ትንሽ ከነሱ የተሻለ ኳስ ቁጥጥርም ነበረን ብዬ አስባለሁ። ሁለተኛው 45 ላይ መዘናጋቶች ታይተዋል። እንዳልከው ዲፌንስ ላይ አዲስ ነው የገቡት ልጆች። መልካሙም ከህመም አገግሞ ነው የመጣው። ያው አጋጣሚ በተሰራ ስህተት ከዲፌንስ የተነጠቀ ኳስ ተቆጥሮብን ሁለተኛ ጎል ገባ። ሶስተኛውም ጎል እንደዚሁ በተመሳሳይ የራሳችን ስህተት ነው እኛ ነን የሰጠናቸውና በዛ አጋጣሚ ያው በተፈጠሩ ስህተቶች ተቆጥሮብን ልንሸነፍ ችለናል። ኮች ምናልባት ሶስቱም ጎል ሲቆጠር የመከላከል ስህተቶች ነበሩ። የመጀመሪያውም ሁለተኛውም ሲቆጠር ያ ታይቷል። ሶስተኛው ላይ ይሄ የተደገመበት ሁኔታ ከምን አንጻር ነው? አልተመለከትከውም? ይሄን ስህተት አይተነዋል። ያው የመከላከል ኦርጋናይዜሽናችን ልክ አልነበርም። ለምን ካልከኝ ኬኔዲም ከህመም ከ5 ጨዋታ ነው ከ6 ጨዋታ በኋላ የተመለሰው። አዛሪያስም 5-6 ጨዋታ በህመም ወጥቶ አልተመለሰም። ዛሬ ነው የተመለሰው። በተመሳሳይ መልካሙ ረጅም ጊዜ ተጎድቶ የቆየ ልጅ ነውና ተመልሶ ወዲያው ወጥቶ ነው። እነኛውም ማች ፊትነሳቸውም ትንሽ ይቀረዋል። ሜዳ ላይ እንቅስቃሴያቸውም ትንሽ ጥሩ አልነበረም። ታክቲክ አጠባበቃቸው፣ የሜዳ አሸፋፈናቸው ልክ አልነበረም። በዛ ስህተት ነው ሊቆጠርብን ይችላል። ተከታታይ ሽንፈት አስተናግዳቸዋል። ቀጣይ ምን እንጠብቅ? ያው እንግዲህ ለቀጣይ ደግሞ ምናልባት ታመው የቆዩ የወጡት ልጆች ድነው ሊመለሱ ይችላሉ። መሀል ላይ ተጫዋች የሆኑት ውብሸትና ናትናኤል ያን እንግዲህ እነሱን እንደገና ድነው የሚመለሱ ከሆነ አስተካክለን አርመን ለመምጣት ጥረት እናደርጋለን። እኔም አመሰግናለሁ። አሰልጣኝ ግርማ አመሰግናለሁ። ሁለተኛው ዙር ከጀመረ የመጀመሪያ ድላችሁ ነው። ዛሬ ፍጹም ብልጫ ነበራችሁ። በተለይ በሁለተኛው አጋማሽ የተለየ የነበረው በቡድናችሁ ውስጥ ዛሬ ምን ነበር? የተለየ የነበረው ነገር ፍላጎት ነው። ፍላጎት ያው ፊት ከነበረው በጣም የተሻለ ነበር። ሁለተኛ ደግሞ ታክቲካሊ በጣም ዲሲፕሊን እንደነበር ሆነን ለመናገር ማለት ነው። ማደራጀት የፈለግነው ሜዳችን ላይ ሳይሆን በተቃራኒ ሜዳ ላይ ነው ኳስ ማደራጀት የፈለግነው። ሜዳችን ላይ ማደራጀት አልፈለግንም። ለምን? እነሱ በጣም ፕሬስ አድርገው ስለሚጮቱ ብዙ ተጫዋቾችን ለመቁረጥ ነው የፈለግነው። ሁለተኛ ሜዳ ላይ ወይም ደግሞ እነሱ የሚመልሱትን ኳስ ሁለተኛ ኳስ እያሸነፍን እዛው በመልሶ ማጥቃት ስኮር ለማድረግ ነው የፈለግነው። ያን በደንብ ተጠቅመናል ዛሬ። በእርግጠኛነት የገቡ ጎሎችም በእንደዛ አይነት እንቅስቃሴ ነው። ታክቲክ ላይ የነበራቸው ልጆች በጣም የተሻሉ ነበሩ። እርግጠኛ ሆኜ የተሻለ ነገር ምንድነው ብትለኝ ምናልባት ብዙ ልጆች ወጥተውብናል። በጉዳት በጣም ብዙ ልጆች ወሳኝ ልጆች ወጥተዋል። ነገር ግን የገቡ ልጆች በጣም የተሻለ ነገር በጣም ጥሩ መሆናቸውም ያየሁት ታክቲካሊ በጣም ዲሲፕሊን ነበሩ። ያን ተግብረዋል። ትልቁ ነገራችን ያ ነው። ተጋጣሚያችን በጣም ጠንካራ ነው። ጥሩ አቅም ያለው ቲም ነው። በፍላጎት በጣም ከፍተኛ ናቸው። ነገር ግን ሜዳችን ላይ ፕሬስ ስለሚያደርጉን ቁጥር ብልጫ ስለሚወስዱ ያን ቁጥር ብልጫ በእነሱ ሜዳ ላይ ኳስ ማደራጀት ፈልገናል። ያንን በሚገባ አሳክተናል ብዬ ነው ማስበው። በተከታታይ የሚገኙ እድሎችን የቡድን ተጫዋቾች ያባክኑ ነበር። ዛሬ ግን የተገኙ እድሎችን ከመጠቀም አንጻር ፍጹም ተቃራኒ ነበሩ። የሰራችሁት ነገር ነበር በዚህ ላይ የተዘጋጀነው ነገር አለ። ንድፈ ሀሳቡን ያለውን ነገር ልጆች አቅሙ አላቸው። አጠቃቀም ላይ በጣም ችግር አለ። ያው ይቸኩላሉ፣ አለመረጋጋቶች ነበሩ። ያን በሚገባ በነበረን ጊዜ ቲዮሪውንም ያለውን ነገር በተግባርም ስራዎች በሚገባ ያለውን ነገር በደንብ ቅርጽ አስይዘን እየሰጠናቸው ነገር ነበር። በኃላፊነት በነፃነት እንዲጫወቱ ማለት ትንሽ አለማሸነፋችን የተወሰነ መልኩ ያው አጎል አለማግባታችን ትንሽ አጥቂዎች ላይ ጫና ነበረ። ያን ጫና በሚገባ ዛሬ ማላቀኝ እንችላለን ብለን በስነ ልቦና ጥሩ ሆነን የመጣ ነው። ያን ነገር ነው ሜዳ ላይ በሚገባ ተተግብሮ ዛሬ ያየሁት። በየነ ባንጃው አንድ ጎል አስቆጥሯል። አንድ ኳስ የሆነ አሲስት አድርጓል። ከዛ በተረፈ ጥሩ እንቅስቃሴ አድርጓል። የተለየ ሚና ሰጥተው ነበር ዛሬ የገባው። ዛሬ በጣም ከሁለተኛ ኳሶችን የሚመለሱ ኳሶችን ተቆጣጥረው እነሱ ከአጥቂው ጋር ኮኔክት የማድረግ ትልቅ ኃላፊነት ተሰጥቶታል። ሆነን ለመናገር ዛሬ በሚገባ ልጁ ጎበዝ ነው። አንዳንዴ በችኮላ ምናምን ያበላሻቸው ኳሶች አሉ እንጂ ዛሬ ደግሞ እነዛን በደንብ ጥራት ጨምሮባቸዋል። ዛሬ የጨመርነው ጥራት ነው። ኳሶቻችን ላይ የምንሄደው ሶስተኛ ሜዳ ላይ ያለውን እንቅስቃሴ እንዳጠቃላይ ጥራት ጨምረናል። እዛ ላይ ደግሞ ማን ኦፍ ዘ ማች የነበረው በየነ ነው። የተሻለ ሚና ነበረው። ይነጥቃል፣ ያዘጋጃል፣ ይዞ ይገባል፣ የተሻለ ነገር ይሰራል። አንድም ጎል ደግሞ የማግባት አቅሙ ስነ ልቦና በጣም ተረጋግቶ ነው ያገባው። ዛሬ ያው የጌሙ ማን ኦፍ ዘ ማች በየነ ነው ብዬ ማለት እችላለሁ። አመሰግናለሁ እኔም